እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን በወልዱ በመስቀሉ የሚሰኛችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እናመሰግነው። አንደበታችን የከፈተልን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ልጇ ባከበራት መጠን ስሟ የከበረ የተመሰገነ ይሁንልን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየክብራቸው እንደየማዕረጋቸው ስማቸው የከበረ የተመሰገነ ይሁንልን። ብርዱ ነው መሰለኝ ድምጻችሁ ብዙ አይሰማም። ያው የኔም አይሰማም ማለት ነው። እንግዲህ እናንተ አትሰማም ማለት ነው። እንደምንም ብለን ትንሽ ደቂቃ እንመማራለን። እኔንም እናንተንም እንዲያስተምረን እንዲመስለን እንዲገሰን የሱ መልካም ፈቃድ ይሆንልን። ዛሬ የምናየው ምዕራፍ 13 ነው። ባለፈው ምዕራፍ 12 አይተናል። ዛሬ ምዕራፍ 13 የሚለውን ለማየት እንሞክራለን። እግዚአብሔር የሚጠቅመንን ነገር እንዲያስተምረን የሱ መልካም ፈቃድ ይሆንልን። ምዕራፍ 13 ከቁጥር 1 ጀምረን ስናየው ምዕራፍ 13 እንዳጠቃላይ የምሳሌ ትምህርት ነው። በምሳሌ እየመሰለ ክርስቶስ ለገበሬው በእርሻ በዘር እየመሰለ ለሴቶች ደግሞ ለእናቶቻችን በእርሾ እየመሰለ ለነጋዴው በወርቅ በብር እየመሰለ ያስተማረበት ትምህርት ነው እና ክርስቶስ ሲመስል እዚህ ውስጥ አሁን ለምሳሌ እናንተ ምን እንደምትሰሩ ምን እንደምታስቡ ክርስቶስ ያውቃል። በሚያውቀው ሰው በሚረዳው ነው እየመሰለ ያስተማረ። ልክ እንደኛ ዝም ብሎ ያወቀው ብቻ ለሚናገርና እዚያ ላለው ሰው በሙሉ በምን መንገድ እንደሚገባ ያውቅ ስለነበረ ሁሉም እንደሚረዳው እያደረገ በምሳሌ እየመሰለ ያስተምር ነበርና የመጀመሪያው ስለ ዘርና ስለ ዘሪው ምሳሌ ነው። እንግዲህ ዘሪ ሊዘራ እንደወጣ ከዚያ ደግሞ ዘሩን ሲዘራ በመንገድ የወደቀ እንዳለ በእሾህ መካከል የወደቀ እንዳለ ደግሞ እንደገና በአማረ በተዋበ በለሰለሰ ምድር ላይ የወደቀ እንዳለ በአራት መንገድ ከፍሎ አስተምሯል። ርዕሳችን የምናደርገው ይሄ ስለሆነ ይሄን አልፈዋለሁ። ቀጣዩ ስለ ስንዴና ስለ እንክርዳድ ከምዕራፍ 13 ቁጥር 24 ጀምራችሁ ስታዩ ስለ ስንዴና ስለ እንክርዳድ ያስተማረው ትምህርት አለ። እንግዲህ መንግስተ ሰማያት በእርሻው ላይ መልካም ዘርን የዘራ ሲሆን ትመስላለች ብሎ ነው የጀመረ እዚህ ላይ ሲናገር። ከዚያ በመልካም መሬት ላይ መልካም ዘርን የተጣራች የተንጠረጠረች ዘርን ዘራ። ቤተሰቦቹ ተኝተው ሳለ ጠላት መጥቶ በስንዴው መካከል እንክርዳድ ዘራ ይላል። አሁን እንግዲህ ሰውየው መጀመሪያ የዘራው በአማረ በተዋበ በለሰለሰ ምድር ላይ ነው። 60 30 100 በሚያፈራ ምድር ላይ ዘራው። እንክርዳዱ የለም፣ የተንጠረጠረ የተዋበ ዘር ነው። ምንም አይነት እንክርዳድ እንከን የሌለበት ዘር ዘራ። ከዚያ ግን ስተኛ ጠላት መጥቶ ምን ዘራበት? እንክርዳድ ዘርቶበት ሄደ። የዚህን ጊዜ አገልጋዮቹ ምን አሉት ይላል፣ አንተ የዘራኸው ንጹህ ዘር ነበረ፣ እንክርዳዱ ከወዴት መጣ ብለው ጠየቁት ይላል። እስቲ እንክርዳዱ ከወዴት መጣ ብለው ደህና አድርጋችሁ እስቲ። አሁን እያንዳንዳችን የተመረጥን የተንጠረጠርን ዘር ነን። በ40 በ80 ቀን ስንጠመቅ ንጹህ ዘሮች ነን። ምንም አይነት ክፋት ተንኮል የሌለብን ክርስትናን የተቀበልን የክርስቶስን ደም ለመብላት ደሙን ለመጠጣት ስጋውን ለመብላት የተዘጋጀን 30 60 100 ያማረ ፍሬ ለማፍራት የተመረጥን ዘሮች ነን። ታዲያ በእኛ መካከል አሁን እንክርዳድ ማን ዘራብን የሚለውን ስታስቡት እኛ ስንተኛ ጠላት አመጡ በእኛ ውስጥ ይዘራል ማለት እና ይሄ እንክርዳድ ከወዴት መጣ ብለው ሲጠይቁት አይ ጠላት ይሄን አደረገ ብሎ መለሰላቸው ይላል። አገልጋዮች ምን አሉት? አይ አሁን እንሂድና እንግዲያስ ይሄን እንክርዳድ ከስንዴው ለይተን ነቅለን ልንጥለው እንወዳለን ብለው ጠይቁት ይላል። ተውት፣ እስከ መከር ድረስ አብረው ይደጉ። የዚያን ጊዜ ግን እንክርዳዱን ለብቻ ስንዴውን ለብቻ ተሰበስባላችሁ፣ እንክርዳዱን በሳት ታቃጥላችሁ፣ ስንዴውን ግን በሪቅ በጉተራ ተሰበስባላችሁ አላችሁ ይላል። አሁን ይሄ ምሳሌ ነው እንደነገርኳችሁ። እያንዳንዱ ይሄ ምዕራፍ 13 አጠቃላይ ወንጌል ምሳሌ ሰም አለው ወርቅ አለው። ይሄው ወርቁን ስናየው ወይም ክርስቶስ የተናገረበት ዘሪ ሊዘራ ወጣ የተባለ ክርስቶስ ነው። በአማረ በተዋበ ማለት በሰው ልጅ ልቡና ስሙን ለመቀደስ ክብሩን ለመውረስ በተመረጠው በዲያብሎስ ፈንታ በተተካው በሰው ልጅ ልቦና ወንጌልን ዘራት ማለት
ከዚያ በኋላ ቤተሰቦች ተኝተው ሳለ ማለት እነሱ በነዋ ማህኬት ሳሉ በገንዘብ በስልጣን ተተሰው በነበረበት ሰዓት እነሱ እንደተኙ አምጥቶ ጠላት ዲያብሎስ በልቡናቸው እግዚአብሔር የለም ለዚህ ዓለም ምንም ፈጣሪ የላትም አሳላፊም የላትም የሚል ክህደት በልቡናቸው እንዲዘሩ አደረገ ማለት ነው። ከዚያ በኋላ አንተ የፈጠርከው ንጹህ ሰው ነበረ፣ አንተ ያስተማርከው ትምህርትም የነጻ ትምህርት ነበር፣ ለዚያውም ወንጌል ነው። ስለዚህ ይህን አይነት ኑፋቄ ከወዴት አመጡ ብለው ቅዱሳን መላእክት ይጠይቁታል ማለት ነው። እነ አርዮስ እነ ንስጥሮስ እነ መቅዶንዮስ እንደ ካዱት ያለውን ክህደት ሲያዩ አንተ ያስተማርከው ትምህርት የወረድክበት የተወለድክበት ሌላ ነው፣ እነሱ የሚናገሩት የሚያስተምሩት ሌላ ነው። ስለዚህ ይህን ከወዴት አመጡት ብለው ጠየቁት ማለት ነው። የዚህ ጊዜ ጠላት ዲያብሎስ ይሄን አደረገ ብሎ ይነግራቸዋል ማለት ነው። ቅዱሳን መላእክት ምን አሉት? ምንድን ነው ያሉት? አገልጋዮች ሄደን ነቅለን ልንጥለው እንወዳለን ነው ያሉት። ቅዱሳን መላእክት ሄደን እነዚህ ኑፋቄ የሚያስተላልፉትን በጎ ምግባር ትሩፋት የማይሰሩትን ክርስቲያኖች ሄደን እናጥፋቸው ብለው ጠየቁት ማለት ነው። የእግዚአብሔር ቸርነት እኮ በጣም ይገርማቸዋል። እንደ እግዚአብሔር ያለ ማንም የለምና ብለን የምንዘምረው በነገራችን ላይ ዝም ብለን አይደለም። ቅዱሳን መላእክት ማጥፋት ሲፈልጉ ምንድነው ያላቸው? አይ እስከ ማይረር እስከ መከር ድረስ ይቆዩ፣ ከዚያ በኋላ ግን ይሄ እንክርዳዱን ከስንዴው ትለዩታላችሁ አላቸው። ስለዚህ አሁን እኔና እናንተ የምንኖረው በምንሰራው የቅድስና ስራ በምን ታዘዘው ሕግና ስራ ተጉዘን ሳይሆን እግዚአብሔር በቸርነቱ እስከ መከር ድረስ አብረው ይቆዩ ተብለን ከጻድቃን ጋር ተደምረን ስለምንኖር መላእክት ሂደን ገና ጊዜ ማይረር ሳይደርስ ማለት የመሞቻ ጊዜያችን ሳይደርስ መሀል ላይ እንቅሰፋቸው ብለው ጠየቁ ማለት ነው። ምክንያቱም እግዚአብሔርን ስናሳዝን እግዚአብሔርን ባልሰራልን ስርዓትና ባል አስተማረን ትምህርት ስንጓዝ ቅዱሳን መላእክት ያን አይወዱም አይሹ። አሁን እኛ እንኳን ባለችን አቅም አንድ ጻድቅ ሰው አሁን ደህና የተቀደሰ ሰው የተባለ ሰው የእግዚአብሔር ሕግ ሲጣስ ማየት አይፈልግም ሰው እንኳን ማለት ነው። መላእክት ደግሞ ሲሆን ምን ያህል እንደሚሆን አስቡ። ከዚህ በኋላ እስከ መከር ድረስ ተዋቸው ብሎ እግዚአብሔር ይለምናቸዋል። እስከ መከር ድረስ ከጻድቃን ጋር ተደምረን ልክ እንክርዳዱ ከስንዴው ጋር አብሮ እንደሚቆየው እኛም ከነሱ ጋር ተደምረን እንቆያለን። አሁን 60 ዘመን ከዚያም አልፈን 100 ዘመን የምንቆየው በእኛ ስልክ አይደለም ማለት እግዚአብሔር ቸር ስለሆነ እስከ መከር ድረስ ይቆዩ ብሎ አቆይቶናል። አሁን እስከ መከር የምንቆየው ለከንቱ አይደለም። እግዚአብሔር በነገራችን ላይ የሚያቆየንም እንድንድን ነው፣ የሚቀስፈንም የባሰ ኃጢአት ሰርተን ደግሞ ከዚያ የባሰ እንዳይፈረድብን። ለዚያ ነው ቅዱስ ጳውሎስ ብንሞትም ለእግዚአብሔር ነን ብንኖርም ለእግዚአብሔር ነን ያለው። እኔ በጣም የሚገርመኝ አንድ በኖህ ታሪክ ውስጥ የኖህ መርከብን ሲሰራ ኖህ ምን ብለው ጠየቁት? ከውጭ ያሉት ሰዎች በሙሉ መጥተው ምን ትሰራለህ ብለው ኖህን ጠየቁት። መርከብ እሰራለሁ አለ። ከዚህ በኋላ መርከቡን በስንት ዓመት ሰርተህ ጨርሳለህ እግዚአብሔር? አሁን እኛ የምናስበው ስንት ዓመት እንኖራለን የሚለው ነው። 120 ዓመት ይበቃን ይሆን? 100 ዓመት ይበቃን ይሆን? ዲው ኧረ በጣም አሳነስ ነው ብለን ደግሞ ልንጨምርበት እንችላለን። ስለዚህ የምናስብ ያን ነው እና እነሱ 120 ዘመን ሲላቸው አይ 120 ዘመን በጣም ብዙ ነው፣ አንተ አንድ ሰው ነህ፣ እኛ ግን በጣም ብዙ ስለሆን አንተ ብቻህን ነህና ስራ ይፈጅብሃል። እኛ ግን በመቶው ተዝናንተንበት የፈለግነውን ኃጢአት ሰርተን በ20ው ዘመን ኃጢአታችንን ትተን መርከብ ሰርተን እንድናለን እንተርፋለን የሚል ሐሳብ አሰቡ። አሁን እኛ የተጨመረልን ጊዜ እንደዚያ እያሳለፍን ነው። እነሱ አሁን የተጨመረላቸው ያን እግዚአብሔር እኮ እለቱን ማጥፋት ይችላል አይደል? ኖህ መርከብ ሲሰራ ሲያዩ ሲወጣ ሲወርድ ሲያዩ ያን ያህል መከራ ሲቀበል መርከብ ለመስራት እንስሳት አራዊት እየተሰበሰቡ ኖር መርከብ ሲገቡ ሲያዩ እነሱ አይተው እንዲመለሱ ነበር እግዚአብሔር ያናደረገው። እነሱ ግን አይ 100ን እንጨፍርባታል። እግዚአብሔር ሲያያቸው የማይመለሱ ሆነ። ኖህም መርከቡን በ120 ዓመት አልፈጀበትም፣ በ100 ዓመት ጨርሰው። እግዚአብሔር ከኛ ጋር ከሆነ እራሱ ካዘዘን ጊዜ እንኳን አስቀድመን ጽድቁን መንግስተ ሰማያት እንወርሳለን። በጣም የሚገርማችሁ እግዚአብሔር ይሄን ያህል ዓመት ትወርሳላችሁ ብሎ እንኳን ነግሮን ከዚህ አስቀድሞ ያወርሰናል። እኛ ያን መንገድ መጥረግ እስከጀመርን ድረስ ማለት ነው። በዚያ መንገድ መጓዝ እስከጀመርን ድረስ እና ኖህ በ100 ዓመት ሰርቶ ሲጨርስ እግዚአብሔር ከ7 ቀን በኋላ ማየ አይን ወይም የጥፋቷን ማመጣ ነኝና እንስሳቱን አራዊቱን አንተን እስከ ሚስትህ የልጆች ሚስቶች ጨምረህ 8 ነፍሳት ወደ መርከብ ተሰብሰቡ የሚል ቃል መጣለት ነው። አሁን እግዚአብሔር ሸር ነው አይደል?
120 ዓመት ብሎ በ120 ዓመት ጨርስ ከዚያ በኋላ ዝናብ አዘንባለሁ ብሎ ወደ 100 ዓመት መቀየሩ እንዴት እንደዚህ ይደረጋል የሚል ሰው አለ። ግን እግዚአብሔር ቸር ስለሆነ ነው የሚያደርገው። እንዲያውም ቅዱስ ዮሐንስ አፈወርቅ ምን ይላል? ቢተዋቸው እንዲያውም ሌላ ደግሞ የባሰ ኃጢአት ይሰሩ ነበር። ስለዚህ የማይመለሱ ስለሆነ 20ውን ዓመት ወደ 7 ቀን የንስሐ ጊዜ ሰጥቶ እንዲጠፉ ነው። ስለዚህ አሁን እኛ የምናስበው ያስቀመጥነው ጊዜ አለ። ያ እዚያ ጊዜ ላንደርስ እንችላለን። ከመካከል ከመንገድ ላይ ተቀስተን እንወድቅ እንችላለን እንደምትሰሙ። ከዚያ በኋላ ኖህ 7 ቀን መርከቡን ክፍት አድርጎ እንስሳቱን አራዊቱን ሰብስቦ አስገባ። በውስጥ ያሉት ዳኑ፣ በውጭ ያሉት ጠፉ፣ አለቁ ማለት ነው። 7 ቀን ለምን መርከቧን ክፍት አደረጋ ከተባለ 7 ቀን ሙሉ ቤተክርስቲያን ክፍት ናት። 7 ቀን ሙሉ ቤተክርስቲያን ክፍት ናት። የመጣ ሰው፣ የጸለየ ሰው፣ የሰገደ ሰው ይድናል ማለት ነው። የኖህ መርከብ ማለት ቅድስት ቤተክርስቲያን ናት። ቤተክርስቲያናችን የመጣውን በሙሉ ትቀበላለች። አንተ ኃጥእ ነህ፣ አንተ ጻድቅ ነህ፣ አንተ አማኒ ነህ፣ አንተ መናፍቅ ነህ ብላ ሳትለይ አምኖ የመጣውን እድናለሁ ብሎ የመጣውን ሰው በሙሉ ትቀበላለች ማለት ነው። አንድ ቀን አይደለም። እንደኛ ጊዜ አሁን እኛ የምንወያይበት ሰው እንኳን አሁን እኔ እንኳን ሰው ሆኜ የሆነ ነገር ላማክር ቢለኝ ጊዜ ልቀጥረው ይችላል። እግዚአብሔር ሁልጊዜም ለመጣንበት ጊዜ የታመነ አምላክ ስለሆነ ቤቱን ክፍት አድርጎ ይጠብቀናል ነው። አንድም ደግሞ መርከብ የተባለች እመቤታችን ቅድስት ድንግል ማርያም ማን አልኳችሁ? ኧረ በሉ እንዲያው እመቤታችን ቅድስት ድንግል ማርያም በሉ። ደግሞ እንዲያው ለመጥራት እንኳን እንትን ተሰጥቶን ሌላ ስንጠራ እየዋልን ቅድስት ድንግል ማርያም ብሎ ለመጥራት ዝም ማለት ጥሩ አይደለም እና እመቤታችን ቅድስት ድንግል ማርያም ናት። እሷንም 7 ቀን ሙሉ ሰአሊ ለነ ቅድስት ብሎ በአማላጅነቷ የጸና ሰው ገነት መንግስተ ሰማያትን ይወርሳል ማለት። ስለዚህ አሁን እኛ የተሰጠነው እድሜ በዚህ በመርከባችን በቤተክርስቲያን በመርከባችን በቅድስት ድንግል ማርያም አማላጅነት አምነን ንስሐ ገብተን ስጋውን በልተን ደሙን ጠጥተን እንድንወርስ ያን የመጨረሻውን ዓለም እንድንወርስ እግዚአብሔር የሰጠን ዘመን ነው ማለት። ሌላኛው ስለ ሰናፍጭ ቅንጣት ታውቃለህ? ሰናፍጭ በጣም ጥቂት ናት፣ ደግሞ በጣም የምታስነጥስ ሽታዋ እንኳን የሚያስነጥስ በጣም ኃይለኛ የሆነች እጽዋት ነው እና ወንጌልን በሰናፍጭ መሰላተል ክርስቶስ። አሁን ወንጌል ትንሽ ናት ማለት ነው በሰናፍጭ መሰላል እርግጥ ዘሩ ወንጌል ማለት ትንሽ ነው አይደል? ወንጌል የሐዲስ ኪዳን መጻሕፍት እንዳጠቃላይ ስንት ነው? 27 አይደል? ከዚያ ከብሉይ ኪዳኑ በጣም ያንሳል። ዘሩ በጣም ትንሽ ነው። እያንዳንዱ ምዕራፉን ስታዩት ከብሉይ ኪዳኑ አንፃር ያናነሰ ግን ትርጓሜው በጣም ብዙ። ታዲያ ለምንድን ነው በሰናፍጭ መሰላ ከተባለ ሰናፍጭ ምንም አይነት ነቅ የለባትም። አገላብጣችሁ እንደዚህ ብታዩት ምንም አይነት ነቅ ማለት የተከፈለ ነገር እንደሌላው እጽ የለባትም። ወንጌልም ማለት ፍጽምት ሕግ ናት ማለት ነው። ፍጽምት ምንም አይነት ነቅ የሌለባት ምንም አይነት ኑፋቄ ክደት የሌለባት ፍጽምት ሕግ ናት ሲል ወንጌልን በሰናፍጭ መስሎ አስተማረ። አንድም ደግሞ ሰናፍጭ ሲበሏትም ሲደቁሷትም ታስለቅሳለች። ምን አልኳችሁ? ስትደቆስም በአካባቢ ካላችሁ ስትበላም ታስለቅሳለች ሰናፍጭ። ወንጌልም ሲማሯትም ሲያስተምሯትም ታስለቅሳለች። እኛ አሁን በቀለድ ዛሬ ነው አባቶቻችን እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ ቄርሎስ ሌሎች የቅዱሳን አባቶቻችን እያለቀሱ ይማሩታል፣ እያለቀሱ ያሰሙታል። እያለቀሱ ነው የጻፉት። ሲጻፍም እነ ቅዱስ ዮሐንስ ወንጌላዊ ሲጽፈው እያለቀሰ በደሴት እየተቀመጠ እየተጋዘ ብዙ መከራ እየተቀበለ ነው የጻፈው። በነገራችን ላይ ግን ሰናፍጭ አሁን እየበላ ሰው ቢያስለቅሰውም ቢያስነጥሰውም ይተዋል መብላቱ አይተውም አይደል? ወንጌልን በጣም መከራ የምታመጣ ብትሆን የምታስለቅስ ብትሆንም ሰው ገነት መንግስተ ሰማያትን የመውረስ ተስፋ ስላለው አይተዋትም። አንድም ደግሞ ሰናፍጭ ዘንድሮ ከዘራችኋት የዛሬ ዓመት ትበቅላለች። ምን አልኳችሁ? ዘንድሮ የተዘራው ለዛሬ ዓመት ዘር እየሆነ ይሄዳል ማለት ነው። በዓመት መዝራት አይጠበቅብንም። ወንጌልም አንድ ጊዜ ተሰበከ እስከ ዕለተ ምጽአት ይቀጥላል። ክርስቶስ ለሐዋርያት አስተማረ፣ ሐዋርያት አስተማሩ። ከዚያ ተላውያን አባ ሐዋርያት ተነሱ እያለ እስካሁን ቀጠለ ማለት ነው። ስለዚህ እስከ ምጽአት ድረስ ይቀጥላል ማለት ነው። አንድ ጊዜ የተዘራቸው ዘር በዓመት እንደምትበቅለው ወንጌልም ያለው ሲሞት አዲስ ሲተካ ያለው ሲክል አዲስ አማኒ ሲጠመቅ እያለ እስከ ምጽአት ይቀጥላል። ስለዚህ በሰናፍጭ የተመሰለችበት ይሄ ነው። ሌላኛው ስለ እርሾ
ያው እርሾ እህቶቻችንም ወንድሞቻችንም ያው እናውቃለን ብሎ ሁላችንም ለምን እንደሚጠቅም ዋናው ዓላማ እርሾ እንዲሆመጥጥ ያለው ነገር እንጀራ ሆኖ እንዲወጣ የተፈለገውን ነገር ለማግኘት ነው። ተመርጦ የሚቀመጥ ነገር ነው። ወንጌልን በዚህ አይመስላታል። አሁን በጣም እያንዳንዳችን በኃጢአት አለንጋ ውስጥ ወድቀን በጣም በብዙ ነገር ውስጥ ተዘፍቀን ሳለን እኛን የሚያሆመጥጠን ምን አለ? እርሾ አለ። እሱ ምንድነው? ወንጌል ነው። ተስፋ በቆረጥንበት ሰዓት መተን የምንጽናናበት፣ በወደቅንበት ሰዓት ምርኩዝ አድርገን የምንነሳበት፣ በታመምን ሰዓት ከደዌያችን የምንፈወስበት ይሄ እርሾአችን ወንጌል ነው ማለት። በተፈለገው ዕለት እንዲጋገር የሚያደርገው ያርሾ ነው። በተፈለገው ሰዓት ከመሞታችን በፊት ንስሐ እንድንገባ ስጋውን እንድንበላ ደሙን እንድንጠጣ አድርጎ ገነት መንግስተ ሰማያት እንድንወርስ የሚያደርገን ወንጌል ነው ማለት። ስለዚህ ክርስቶስ በዚህ መስሎ አስተማረ ማለት ነው። እንግዲህ ስለ እንክርዳዱና ስለ ስንዴው እዚያው ተርጉሞታል። የመጨረሻው ስለ ተቀበረው ወርቅ ነው። እስኪ የተቀበረ ወርቅ በሉ። አሁን በዓለም በጣም ብዙ የተቀበረ ወርቅ አለ አይደል? አሳሾች ግን ያላገኙትም ብዙ ይኖራል። እኛ ግን የምንነጋገረው ስለሱ አይደል። በእያንዳንዳችን ውስጥ ስላለው መክሊት ክርስቶስ ሲያስተምር ወንጌልን በተቀበረ ወርቅ ይመስላታል። እንግዲህ ወርቅ እንደምታውቁት በጣም ውድ ነው። ጥበብ ያስፈልገዋል። ለማግኘትም ለማንጠርም ለመለየት ወርቅን ወርቅ ለማድረግ ጥበበኛ ሰው ያስፈልገዋል። እና ክርስቶስ በወርቅ ይሄ በተቀበረ ወርቅ መስሎ ያስተማራት ወንጌል ዝም ብሎ ማንኛውም ሰው አንብቦ ሊረዳት አይችልም። ጥበብ ያስፈልጋል፣ መማር ያስፈልጋል ማለት መማር፣ መመራመር፣ መጠየቅ ያስፈልጋል። ያችን ወርቅ ለመፈለግ በጣም ብዙ ውጣ ውረድ እንደሚያስፈልገው ወንጌልንም ሲማሩ መውጣት፣ መውረድ፣ መንከራተት፣ መራብ፣ መጠማት አለ። በተደላደለ ቦታ ሆኖ ወንጌልን መማር ማወቅ አይቻልም። እንደ ሐዋርያት ክርስቶስ መከተል ያስፈልጋል። መራብ፣ መጠማት፣ መቸገር፣ መወገር፣ መሰቀል ያስፈልጋል ማለት። ስለዚህ ጥበበኛ መሆን ያስፈልጋል። አሁን ወርቅ የትኛውም ቦታ ላይ ይገኛል አይገኝም ማለት በተመረጠ ቦታ ላይ ነው የሚገኘው። ክርስቲያኖችም የተመረጠ ቦታ ላይ ይገኛሉ ማለት። አልባሌ የሆነ ዘባዝንኬ ቦታ ላይ ጊዜያቸውን አያሳልፉም ማለት። አልባሌ የሆነ ነገር ሲሰሙ፣ አልባሌ የሆነ ነገር ሲናገሩ፣ አልባሌ የሆነ ነገር ሲበሉ አይገኙም ማለት። ስለዚህ በዚያ የተቀበረ ወርቅ ያን የተቀበረ ወርቅ ለማግኘት ብዙ መውጣት መውረድ እንዳለ የክርስቲያኖችንም ይሄ የመረዳት አቅማቸው የክርስትና ሕይወታቸው የወንጌል ክህሎታቸው የተቀበረ የተደበቀ ነው ማለት። ማንኛውም ሰው አንብቦ ሊረዳው አይችልም። ወንጌል መጀመሪያ መማር ያስፈልጋል። ወንጌልን እንደወረደ ካነበቡ ሌላ ጣጣ ሊያመጣ ስለሚችል ነው። እንደነ ንስጥሮስ እንደነ አርዮስ ሌላ ክደት ስለሚያመጣ። ስለዚህ ያን የተቀበረ ወርቅ ለመቆፈር ለማውጣት ብዙ መንገድ እንደሚያስፈልገው ወንጌልን ለመረዳት በጣም ብዙ አይነት መንገድ እንማራለን። እሱ ምንድነው? የአባቶቻችን አንድምታ ትርጓሜ ነው። ስለዚህ በሱ መንገድ ስናውቀው ስንረዳው ወንጌል ሕይወት ይሆነናል ማለት ነው። ዝም ብለን ደግሞ እኛ እንደፈለግን ስናደርገው ሞት ያመጣብናል ማለት። አንድን ቅድም እንዳነሳውላችሁ የተቀበረ ወርቅ መስሎ ያስተማረበት በእያንዳንዳችን ውስጥ ስላለው መክሊት ምን አልኳችሁ? በእያንዳንዳችን ውስጥ ስላለው መክሊት። አሁን እኔ ውስጥ ምን መክሊት እንዳለ አላውቅም። እናንተ ውስጥ ምን መክሊት እንዳለ አላውቅም። በእያንዳንዳችን ውስጥ ግን መክሊት አለ። ክርስቶስ እንዲሁ በዘፈቀደ የፈጠረው ፍጥረት የለም። አይደለም የሰው ልጅ ማንኛውም አራዊት እንስሳት እንኳን የተፈጠረው ለአንክሮ ለተዘክሮ እኛ እንድንበላቸው እንጠጣቸው ለብዙ ጥቅም የተፈጠረው። በጣም አስቀያሚ የምትሉት ፍጥረት ራሱ የተፈጠረው ሲፈጥረው እግዚአብሔር መልካም አድርጎ ነው የፈጠረው። እንዲያው ይገርማችኋል፣ እግዚአብሔር ፈጥሮ ከጨረሰ በኋላ እግዚአብሔርም የፈጠረው ፍጥረት በሙሉ መልካም እንደሆነ አየ። ስለዚህ አሁን አሳደን የምንገላቸው ያስጠላል የምንላቸው ስነ ፍጥረቶች ራሱ በእግዚአብሔር ዘንድ መልካም ናቸው። ታዲያ እነዚያ መልካም ከሆኑ እያንዳንዳችን በጣም መልካሞች ነን ማለት። አዳም ማለት ሲጀመር ያማረ የተዋበ መልካም የሆነ ፍጥረት ማለት። ስለዚህ መልካሞች ከሆኑ በውስጣችን መልካም ነገር አለ። እሱ ምንድነው? የተሰጠን መክሊት አለ። ያ የተሰጠን መክሊት በልቡናችን ውስጥ አለ ማለት። በህሊናችን
ሰሌዳ አለ ማለት ነው። በልቡናችን ጓዳ በህሊናችን ሰሌዳ አለ። ያን መክሊታችንን ቆፍረን ማውጣት አለብን ማለት ነው። አወጥተነው አገልግሎት መስጠት አለብን ማለት ነው። አወጥተነው ምግባር ትሩፋት መስራት አለብን ማለት ነው። እንደተቀበረ ከቀረ ወርቅ ሊባል ይችላል ማን አይተን ወርቅ መሆኑ አለመሆኑ ይጥቀም ይጉዳ ማን ነው። ስለዚህ መጀመሪያ ተቆፍሮ መውጣት አለበት ማለት ነው። ስለዚህ እያንዳንዳችን የተሰጠን መክሊታችንን አውጥተን ስራ ልንሰራበት ይገባል ማለት ክርስቲያናዊ የሆነ ስራ ልንሰራበት ይገባል ማለት። ታዲያ ግን እንዲያው ባለመቶ ሆነን ተፈጥረን አወጥተን ካልሰራንበት ባለመቶዎች ከሚገቡበት መግባት አለ። እንዲያው ወደ ገነት እንኳን ቀና ብለን ሳናይ ወደ ሲኦል ልንቆለቆል እንችላለን። ስለዚህ ያን ፈልገን ማግኘት እንዳለብን ሲያስተምረን ክርስቶስ ይሄን ነገር ማለት ነው። ወደ ርዕሳችን ስንመለስ እነሆ ዘሪ ሊዘራ ወጣ የሚል ቃል ይሆናል የምንነጋገርበት ርዕስ። እስኪ በሉ ድጋሙን ሰልስ ዘር ታውቃላችሁ አይደል? ዘራውን በማንኛውም ጊዜ ይዘራል። ዘር የሚዘራበት ጊዜ አለ ራሱን ይችላል። እንደየቦታው ሊለያይ ይችላል። እንደ ዘሩ አይነትም ሊለያይ ይችላል። ያው ብቻ መዝሪያ ወቅቶታል እና እነሆ ዘሪ ሊዘራ ወጣ ብሎ ክርስቶስ ስለ ዘሪውና ስለ የሚዘራው ነገር ምሳሌ ሲያስተምር ይሄን ተናገረ ማለት እነሆ ዘሪ ሊዘራ ወጣ፣ ሲዘራም በመንገድ የወደቀ ዘር ነበረ። ቆጥሩ፣ በመንገድ አንድ በሉ። የሰማይ ወፎችን መጥተው በሉት ይላል። በመንገድ የወደቀውን የሰማይ ወፍ በላው። አንድ ብዙ አፈር በሌለበት ጭንጫ ላይ የወደቀ ዘርም ነበረ። ስንት? ሁለት። ለመሬቱም ጥልቀት አልነበረውምና ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ። ሁለት ማለት ነው። ሶስተኛው በእሾህ መካከልም የወደቀ ዘር ነበረ። ስንት? ሶስት። በበቀለም ጊዜ እሾህ አነቀው አጣበቀውም ይላል። አራተኛውና የመጨረሻው በመልካም ምድር ላይ የወደቀ ዘር ነበረ። ፍሬም ሰጠ፣ 100 ያፈራ ነበረ፣ 60 ያፈራ ነበረ፣ 30 ያፈራ ነበረ። ጆሮ ያለው መስማትን ይስማ። እግዚአብሔር እዝነ ልቦናችንን ይክፈትልን። አሁን ሁላችንም በዚህ ውስጥ ነው ያለን። ስንት ነው የቆጠርን? አራት አይደል? ስለዚህ አሁን ይሄን አራቱን እያንዳንዱ ምክንያት አለው። አሁን ወንጌል ሙሉ ሆና ተዘራች ማለት ከዚያ ውስጥ ያፈራው ስንት ነው? 1/3 አይደል? 1/3 ማለት ስንት ፐርሰንት ነው? 1/4 ይቅርታ፣ 1/4 25 አይደል? 25% ብቻ ነው ማለት ነው። 30-60% ያማረ ፍሬ ያፈራው። አሁን ለምሳሌ እኛ ስንማር ተማርኩ ማለት ገነት መንግስተ ሰማያትን እወርሳለሁ ማለት አለ። በእያንዳንዱ አውድ የሚዘራበት አለ። የሚያፈራው ፍሬ ደግሞ ከዚያ መካከል ተቀንሶ 1/4 ይሆናል። ስለዚህ አሁን መጀመሪያ መናገር የምፈልገው ምንድነው? የተማረው ሁሉ ክርስቲያን የሆነው ሁሉ ፍሬ ያፈራል ማለት አይደለም። ምን አልኳችሁ? ነጠላ ለብሼ እዚህ ቆምኩ ማለት ፍሬ አፍርቼ ገነት መንግስተ ሰማያት እወርሳለሁ ማለት አይደለም። አንድ ሰው ክርስቲያን ነው ተጠመቀ ማለት ገነት መንግስተ ሰማያትን ይወርሳል ማለት አይደለም። ፍሬውን መጨረሻ ላይ የሚያፈራው ፍሬ ነው የሚወስደው እና እያንዳንዱ ስናይ ዘር ሊዘራ ወጣ የተባለ ክርስቶስ ወንጌል ሊያስተምር ከሰማየ ሰማያት ወረደ፣ ከቅድስት ድንግል ማርያም ተወለደ ማለት። ያን ዘር የሚዘራበት ደግሞ ጊዜ ነበረው። ያን ዘር የዘራበት ከ5500 ዘመን በኋላ ዓለም በሙሉ በኃጢአት አረንቋ ወድቆ በነበረበት ሰዓት ትክክለኛው የዘር መዝሪያ ጊዜ ነበርና የዚያን ጊዜ ወጥቶ ክርስቶስ ዘሩን መዝራት ጀመረ ማለት። አሁን ዘሩን ሲዘራ ያ ዘር በጣም የተዋበ ያማረ የተንጠረጠረ ምንም አይነት እንክርዳድ የሌለበት ዘር መሆን አለበት። እንደምታውቁት በገጠር ለዘር ይቀመጣል አይደል? መጀመሪያ ያህሉ እንደተሰበሰበ ለዘር የሚሆን ተለይቶ ይቀመጣል። ምንም አይነት ነቀዝ ያልወጋው ምንም አይነት ነገር የሌለበት ዘር ይሆናል ተብሎ የሚቀመጠው እህል የተለየ ያማረ። ስለዚህ ክርስቶስም ያስተማረው የሰው ልጆችን በሙሉ ወደ ገነት የሚያወርስ ፍጹም የሆነ ሕግ ነው። ሊዘራ ሲወጣ ግን የተከተለው የ5 ገበያ ህዝብ ነበር። ስንት አልኳችሁ? የ5 ገበያ ህዝብ ማለት ከ10 አይጉር ከብዙ መንደር የተወጣጣ ነው።
10 አይጉር ማለት በጣም ብዙ ነው። ከ10 ሀገር ማለት ከዚያ ተወጣጡ በጣም ከብዙ መንደር ተወጣጡ ክርስቶስን መከተል ጀመረ ማለት ነው። አሁን ክርስቶስ ዘሩን የሚዘራው በዚያ ላይ በሙሉ ነው። ሲዘራ ግን ብዙ አፈር በሌለበት ጭንጫ ላይ በመንገድ ላይ የወደቀ ነበር። የመጀመሪያው በመንገድ ላይ ወደቀ። በመንገድ ላይ የወደቀው ገና ሳይበቅል የሰማይ ወፎች መጣው ለቀሙ ይችላል። ምክንያቱም ምንም አይነት አፈር የለውም። ወደ መሬት ዘልቆ የሚገባበት ስራ አይሰጠውም ማለት ነው። መብቀል አይችልም። የሰማይ ወፎች መጣው ለቀሙ። ይሄ ማለት ክርስቶስ በሚያስተምርበት ሰዓት በመንገድ ላይ የወደቁ ተብለው የተመሰሉት እነዚህ ጸሐፍት ፈሪሳውያን ናቸው። ክርስቶስ ሲያስተምር ከሰማይ ሰማያት ወረድኩ ተወለድኩ እናንተን ለማዳን መጣው በእኔ ያመነ የዘላለም ሕይወት አለው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ሲያስተምር ኧረ የሩቅ ብእሲ ስጋ በልተን ጠጥተን እንዴት ነው ገነት መንግሥተ ሰማያት ምንወርስ እያሉ እሱን ይከሱታል፣ ይጣሉታል፣ ይመቀኙታል። ያ ማለት ልክ በመንገድ ላይ የወደቀውን ወፍ እንደለቀመው ዲያብሎስ መጥቶ በእነሱም ላይ ይሄ እንክርዳድ የሆነ አለማመንን ኑፋቄን ዘራባቸው ማለት እንዳያምኑት የዮሴፍ ልጅ ነው እንጂ የማርያም ልጅ ነው እንጂ እያሉ እንዲክዱ አደረጋቸው ማለት። በነገራችን ላይ ኦፍ ተብሎ ይጠራል ዲያብሎስ። ዲያብሎስ በወፍ ይመስላል። ለምን ከተባለ ወፍ በጣም ስትበር ታስደነግጣለች አይደል? ብር ብላስቲ ዲያብሎስም ለማሳት በጣም ፈጣን ነው። ወፍ መቼም አዘራም አታጭድም ምንም ነገር አታረግም። ሰው የለፋበትን ተጠቀማለች። ዲያብሎስም አንዳች ስራ አይሰራም። እየዞረ ክርስቶስ የሰራውን ሕግ ሲያጣፋ ይኖራል። ሲያስር ሰውን በሙሉ ወደ ሲኦል ወደ ገሃነመ እሳት ለመቆልቆል ሲሰራ ይኖራል። እሱ የሚሰራው አንዳች ስራ አይደለም። ስለዚህ ዲያብሎስ በኦፍ ይመሰላል ማለት እና ወፎች መጥተው ለቀሙ ማለት ገና መጀመሪያ ሳያምኑ ቀሩ ማለት በክርስቶስ እንደወረደ እንደተወለደ ክርስቶስ አምላክ ወልደ አምላክ ብለው ሳያምኑበት ቀሩ። እንዲያውም ጠልተው ተመኝተው እርቃኑን መስቀል ላይ ሰቀሉት ማለት ነው። ሌላኛው ደግሞ ሁለተኛው ብዙ አፈር በሌለበት በጭንጫ የወደቀ ነበረ። አሁን ይሄ በጣም ለመሬቱ ጥልቀት ስላልነበረው ወዲያውኑ በቀለ። እኔ ነግሬው ወይ እናንተ ነግራችሁ ተሎ ሰማሁ ማለት እኔ ፍሬ ያፈራለሁ ማለት አይደል? አረ እንዲያውም አንዳንድ ሰው የሚከራከር ከሆነ አይ ይሄ ምንም በቃ ሊሰማ አይችልም፣ ምንም አይቀየርም፣ ይሄ እንዲያውም መስደቅ አይደለም፣ ሌላ ነገር እንኳን ማድረግ አይችልም ይላል። ግን እንደዚህ አይደለም። በጣም መርምሮ አጣርቶ የሚጠይቅ ሰው በጣም እሱ መልካም ልብ ያለው ሰው እና ለመሬት ጥልቀት ስላልነበረው ተሎ በቀለ። ተሎ አመኑ ማለት ተሎ ያመኑ ክርስቶስ መጥቶ ሲያስተምር ወዲያውኑ ያመኑ ነበሩ። ነገር ግን ወዲያውኑ በቅሎ ፀሐይ በወጣ ጊዜ ጠወለገ፣ ፍሬ አላፈራም። ያው በመንገድ እንደወደቀው ነው ማለት ትንሽ መንገድ ተጓዙ፣ እዚያው ላይ ቀሩ። ፍሬ መስጠት አልቻሉም ማለት ስርም አልነበረውምና ደረቀ። ያው ዝሮ ዝሮ ፍሬ ሳያፈራ ቀረ ማለት ነው። ወዲያውኑ ቃል እግዚአብሔር እንደተነገሩ አምነው ግን ፍሬ ሳያፈሩ የቀሩ ማለት ልክ እኛውን ተምረን በጣም ብዙ ገዳም ሄደን ጎብኝተን ያው ዛሬ ጉብኝት ስለሚባልን በረከት ተቀብለን ይቅር በሉኝ። ያው እኔም ሲባል እየሰማሁ ስለሆነ በተደጋጋሚ ጉብኝት እየተባለ መታወቂያ ስለሚባል ለመደብኝና እኔም እንደዚያ እና ገዳም ተጎበኛ አይባልም። በረከት ተቀብለን እንመጣ እንሄዳለን እና እዚያ ሄደን እግዚአብሔር ሆይ እስካሁን ጠብቀ ሳትቀስፈኝ ሳታጠፋኝ አቆይተ እዚያ አድርሰኝ ይህን እድሜ ለንስሐ ዘመኑ ደግሞ ለፍስሐ ስላደረክልኝ አመሰግናለሁ። ከዚህ በኋላ እንዲሁም ምንም አይነት ኃጢአት አልሰራም፣ እስካሁን የምሰራውን ኃጢአት እተዋለሁ ብለን ቃል ገብተናል። እያንዳንዳችን እኔን ጨምሮ ማለት እንኳን ለዚህ ያደረስከኝ እንጂ እንኳን ይሄን ነገር አደረክልኝ እንጂ ከዚህ በኋላ ምንም አይነት ስራ አልሰራም ብለን ቃል ገብተናል። ተመልሰን ግን ያን ስራ እየሰራ ስለዚህ በዚያ ምንም አይነት ስሩ በሌለው በጭንጫ ላይ ተዘርቶ ወዲያውኑ በቅሎ እንደተወለገው ራሳችን እያንዳንዳችን እኔም እናንተም ሆነናል ማለት ፍሬ አናፈራም ማለት ስር የለንም ማለት። እስኪ አንተ ጥያቄ ልጠይቃችሁ። ለእጽዋት የሚያስፈልገው ስሩ ነው ከላይ ያለው ቅርንጫፉ? አንድ እጽዋት በቃ እሺ ጥያቄውን እንትን ልበለው። አንድ እጽዋት ሙሉ እጽዋት እንደሆነ እንዲሆን የሚያደርገው ስሩ ነው ከላይ ያለው ቅጠሉ ነው? ሳይደርቅ ምን ሳይል እንዲኖር የሚያደርገው
አዎ ያው እንግዲህ እናንተ ከኔ የተሻለ ስለምታውቁ ወደዚህ አልገባም፣ ወደ ሳይንሱ እንትን አለ። ግን ስሩ አትሊስት ላይ ካለው ከቅጠሉ ያልተናነሰ በጣም ብናሳንሰው እንኳን ማለት ጥቅም አለ። በጣም የማናየው ግን ለእጽዋቱ ከላይ ከቅጠሉ በላይ ጥቅም የሚሰጠው በጣም ብዙ ነው አይደል? ግን አይታይም። የእጽዋቱ ፓርት ነው ብለን እኛ እናስበው ውስጥ ላይ ስለሆነ ማለት። ስለዚህ ለኛ ለእያንዳንዳችን የተሰወረ የሆነ እኛ የማናውቀው የሚጠቅመን የተሰጠን መክሊት አለ። ይጠቅመናል ብለን ያላዝነው የማንሰራው ግን ደግሞ የሚጠቅመን ነገር አለ። ለምሳሌ እኛ የጽድቅ ስራ ነው ብለን ከጽድቅ ስራ ቆጥረን የማንሰራው ነገር ግን ደግሞ በውስጡ ነው እኛ ጸንተን እንድንኖር እኛ በቤቱ እንድንመላለስ ስሙን እንድንቀድስ ክብሩን እንድንወርስ የሚያደርገን ነገር አለ ማለት ግን አይታይም። የሚገርመው ሰው የሚያደንቀው ከላይ ያለውን አይቶ ነው እንጂ ውስጡን አያውቅም። እጽዋት ለኛ እዚህ ነጠላ ለብሰን ከምናስተምረው በላይ ከምንማረው በላይ ቤተክርስቲያን ከምንመላለሰው በላይ የሚያስፈልገን ያኛው የተደበቀው ነገራችን ነው። ስለዚህ ስር ከሌለን ልክ ለእጽዋቱ ስር ከሌለው እንደሚደርቀው እኛም እንደርቃለን፣ እንጠወልጋለን። የደረቀ ነገር ደግሞ አይጠቅምም፣ ይጣላል፣ በእሳት ይቃጠላል ማለት እንዲያውም ለመንደል በጣም ቅርብ ነው የደረቀ ነገር ማለት። ስለዚህ ሁለተኛው ይሄ ነው። ሶስተኛው በእሾህ መካከል የወደቀ ዘር ነው። ይህ ሁላችንም የሚነካል ከሌ ሳይባል ለሁላችንም የሚሆን ሶስተኛው በተለይ እያንዳንዳችን የምናስቀምጠው ተስበን የምንወድቅበት ልክ ታስረን እንዳንንቀሳቀስ የሆንበት ጉዳይ ይሄ ነው። በእሾህ መካከል የወደቀ ዘር የተባለ እንግዲህ እናምናለን፣ ገነት መንግስተ ሰማያት ለመውረስ እንፈልጋለን፣ እንጓጓለን። ነገር ግን ደግሞ ስልጣኑ፣ ዝናው፣ ስሙ፣ ገንዘቡ እስር እጥር አድርጎ ያስቀምጠናል፣ እንዳንንቀሳቀስ አድርጎ ያስቀምጠናል። አሁን በእሾህ መካከል የተዘራ ዘር የሚያድገው እስከ የት ነው? እስከ እሾህ ድረስ ነው። ያን ዘሎ መውጣት አይችልም። ምክንያቱም እሾህ አለ፣ ያጥፋዋል፣ ይቀጨዋል፣ ሳይወጣ ይቀራል፣ ፍሬ ያፈራ ማለት። አሁን እኛም እንጸድቃለን፣ እንሰጣለን፣ እንመጸውታለን፣ ስጋውን ደግሞ እንቀበላለን፣ ንስሐ እንገባለን እያልን አምነናል። ነገር ግን ገንዘቡ አለ፣ ስልጣኑ አለ፣ የነገዱ፣ የቋንቋው፣ የእምነቱ፣ የምኑ በጣም ብዙ ነገር ተብትቦ የያዘ ነገር አለ። ስለዚህ ምን ይሄደው እስከሄድ ነው ማለት ነው? እስከዚያ ድረስ ብቻ ይሆናል። ያን ተሻግረን ንስሐ ገብተን ስጋውን በልተን ደሙን ጠጥተን ገነት መንግስተ ሰማያትን ለመውረስ የበቃን የተዘጋጀን አንሆንም። ስለዚህ አሁን በጣም አስቸጋሪ የሆነ ሶስተኛው ሁላችንም እኔንም እናንተንም የሚነካ በዕለት ተዕለት ተግባራችን የሚያገኘን ነገር ይሄኛው ማመን እናምናለን። ከማመንም አልፈን መተን ቃለ እግዚአብሔር እንማራለን፣ እናስተምራለን፣ ዝክር እንዘክራለን፣ ስጋውን እንበላለን፣ ደሙን እንጠጣለን። ነገር ግን ጉዟችን እስከ እሾሃ ድረስ ብቻ ነው። ወይ እስከ ገንዘቧ፣ ወይ እስከ ፖለቲካዋ፣ ወይ እስከ ሆነ ነገሯ ብቻ ይሆናል ማለት። እስከዚያ የደረስና ጉዞ ደግሞ ምንም አሰራልን፣ ያው ፍሬ ሳናፈራ ታንቀን እንቀራለን። ስለዚህ አሁን እስካሁን ያለው ሶስቱ መጨረሻው ምንድነው? ፍሬ ሳያፈሩ መቅረት። ምን አልኳችሁ? መንገድ ላይም ወደቅን፣ በጭንጫ መሬት ላይም ወደቅን፣ በእሾህ መካከልም ወደቅን፣ ፍሬ አናፈር። በቃ ፍሬ ካላፈራን ደግሞ ገነት መንግስተ ሰማያትን አንወርስም ማለት። አሁን እኛ እኮ የምናውቀው በጣም ይገርማቸዋል። እኔ አሁን ስለ አንድ ሰው ማወራው እሱ ደግሞ ይሄን ስራ ሰርቶ ይሄን አድርጎ ምን ገነት መንግስተ ሰማያትን ሊወርስ ነው ብዬ ማወራው እኮ እሱ ለምሳሌ መንገድ ላይ የወደቀ ቢሆን እኔ በእሾህ መካከል የወደቅኩኝ ነው። ሁላችንም ፍሬ ሳናፈራ አንዱ አንዱን እዚሁ አንድ መንገድ ላይ ሆኖ ይተቻል። አንዱ ስለ አንዱ ያወራል ማለት ደግሞ የራሳችን ኃጢአት ያላነሰ ስለሌላ ኃጢአት እንጨምራለን። ስለዚህ በዚያም ሆነ በዚህ ፍሬ ሳናፈራ እንቀራለን ማለት ነው። በሶስት ከሆነ ፍሬ የምናፈራው ያን አልፈን በመልካም መሬት ላይ የወደቅን ዘር ከሆነ እስኪ በመልካም መሬት ላይ የወደቀ ዘር በሉ። አሁን ይሄ ከሆነ ፍሬ ያፈራል። ምንም ይሁን ምን ፍሬ ያፈራል። አንድም ትሁን ሁለትም 30ም 60ም 100ም ይሁን ፍሬ ያፈራል። መልካም መሬት የተባለ መልካም ልቡና፣ ትሁት ሰብዕና። አሁን ገበሬ በከንቱ ዘሩን ዝም ብሎ በሜዳ ላይ ይዘራል አይደል? ኧረ መልሱ ይዘራል። እግዚአብሔር ቸር ስለሆነ ነው። ጭንጫም ሆነን በመንገድ ላይ የወደቅንም ሆነን በእሾህ መካከልም ሆነን ዘሩን የሚዘራብን እኮ እግዚአብሔር ቸር ስለሆነ።
ተቀይረን እኛ እስኪ ከዛሬ ነገ ተቀይሩ ንስሐ ገብቶ መልካም መሬት ቢሆን ብሎ ነው እንጂ እግዚአብሔር ለስም አጠራሩ ምስጋና ይድረሰውና የማያውቅ ስለሆነ እንዴ እሱ የፈጠረው ፍጡር ገበሬው ዘሩን በመልካም መሬት ላይ እየዘራ እግዚአብሔር እኛ ጭንጫ ልቡና እያለን በመንገድ ላይ እየወደቅን እየሆን በሹ መካከል ሳለን ዘሩን የሚዘራብን ለምንድን ነው ብላችሁ ታስቡ። እግዚአብሔር ምን ያህል ቸር አምላክ ነው የሚለውን ታውቃለህ። ቸር ስለሆነ በእያንዳንዳችን ልቦና ዘሩን ይዘራል። መልካም ምድር የተባለው መልካም የሆነ ልቡና ነው። መልካም ልቡና ማለት ደግሞ በጎ ነገር የሚሰራ፣ በጎ ነገር የሚያስብ፣ በጎ ነገር የሚናገር። በህሊናው ክፉ ነገር አያስብም፣ በአንደበቱ ክፉ ነገር አይናገርም። የሚሰራው በጎ እንጂ ክፉ ስራ አይደለም ማለት። ስለዚህ ያ ሰው 30 60 መቶ ያማረ ፍሬ ያፈራል። አሁን እንዲሁ በጣም የሚገርም ነገር ምን መሰላችሁ? አሁን እኛ እዚህ ተሰብስበናል አይደል? ስለኛ እዚህ ሳይመጡ ሌላ ቦታ ሆነው ክርስቲያን ሆነው ስለኛ የሚያወሩ አንድ ሰው እኔ በጣም የገጠመኝ በተደጋጋሚ የምነግራችሁ ለምን እዚህ አትመጣም ስለው በጣም ብዙ ሰው ጠይቃለሁ። ማለት ካልመጣ ስጠይቅ ብዙ ምክንያት ይኖረዋል የማይመጣበት፣ ግን ብሎ የሚመልስልኝ ምንድነው እዚያ ውስጥ ያለው ሰው ስለማይመቸኝ ነው። ያ ሰው እኮ የቀረው ወይ የራሱ ስራ ሊሆን ይችላል፣ ወይ ደግሞ ትናንትና ሆቴል አምሽቶ ሊሆን ይችላል፣ ወይ ደግሞ ዛሬ ጠዋት ጥሬ ስጋ መብላት አምሮት ሊሆን ይችላል። ብቻ በጣም ብዙ ምክንያት አለው ይቀራል፣ እውነት ስለሆነ ማለት ነው። ከቀረ በኋላ ግን አይ እዚያ ያለው እኮ ስለማይመቸኝ ሰው ትንሽ ደበረኝና ቀረው። እንዴ ለኔ ብላችሁ ነው እንደምትመጡ ክርስቲያኖች? እኔ የፈለገው ነው። እኔና እናንተ እኮ እኩል መብት ነው ያለና እኔ ሰውን ገፍቼ እኔ እዚህ የምሆንበት ምክንያት የለኝም፣ ስልጣንም የለኝም ማለት እናንተም ወደ ኋላ የምቀሩበት ምክንያት ወይም ግዴታ የለባችሁም። ለሁላችንም ክርስትናችን እኩል ነው። በ40 በ80 ቀን ተሰተናል። የኔም የእናንተ መብት እኩል ነው። እና አሁን መልካም ነገር የሚያወራ ሰው ጠፍቷል። በጣም የሚገርመኝ እኔ ሌላውን ተውት። እኔ በእኛ ተረዳው። ምኑን ተረዳ ካላችሁ መናፍቃን ጴንጤ ከሆኑ በኋላ ወጥተው ማለት ከመርከቧ ከወጡ በኋላ የሚያወሩ ስለ መርከቧ ውጭ ላይ ሆነው ማለት ቤተክርስቲያን የማይመጣ ሰው ውጭ ላይ ሆኖ የሚያወራ ስለ ቤተክርስቲያን። እኛ ግን ቢያንስ አሁን ስለነሱ የምናወራበት ጊዜ አይደለም። ቃል እግዚአብሔር የምንሰማበት የምናገርበት ጊዜ ነው። ስለ መርከቧ ውጭ ነው ማውራት ምንም የሚጠቅመው ነገር የለም። ይገርማችኋል። ምንም ከጥፋት አያድንም። መርከቧ ውስጥ ገብቶ መቀመጥ እንጂ ውጭ ላይ ሆኖ ያልተቆጠረው ያን ያህል ህዝብ፣ እንስሳት፣ አራዊት ያለቀው ውጭ ላይ ሆኖ ያወራም አያወራም አልተቆጠረም፣ ጠፋ። የሚድነው መርከብ ውስጥ ያለው ሰው ምንም ሆኖ ምን መርከቧ ውስጥ ነው። ምንም አይነት ኃጢአት ስሩ፣ ምንም አይነት የሚያስጠላችሁ ሰው ይኖር፣ እኔ ላስጠላችሁ፣ ከዚህ ግን መቅረት የለባችሁ። የእግዚአብሔር ቤተሰቦች ቤተክርስቲያን ለአንድ ሰው አለች። ቤተክርስቲያን በራሱ ቤተክርስቲያን የሚለው የክርስቲያኖች ህብረት ስብስብ ነው። ክርስቶስ እንኳን ራሱ ብቻውን ነው እንዴ ቤተክርስቲያን እያለ ሲያስተምር የነበረው? እንዴ መደበኛ እኮ 120 ቤተሰብ ዞ ነው። አምላክ እንኳን ብቻውን እንዴ እኔ ቤተክርስቲያን ከሀስ ከፈ ጀምሬ ጨርሳታለሁ ብሎ እኮ እንትን አላለም ማለት የሚያስከትላቸው የመረጣቸው ሐዋርያት ነበሩ። ስለዚህ አንዱን ገፍተን አንዱን ጥለን የምናስኬደው ቤተክርስቲያን አይኖርም። ይህን ሳናስበው ግን መልካም ልቦና ሊኖረን አይችልም ማለት እንዲሁ ባካችሁ የማይረባ ነገር አታውሩ። የማይረባ ነገር መጥቶ የሚያወራችሁ ሰው ካለ ዛሬ ለአንድ ሰው መጥቼ ካወራችሁ ነገ ደግሞ ስለእናንተ ሂጄ ለዚያ ሰው ነበር። በጣም የሚገርመው እሱ ነው። እና አንድያውን ደግሞ አሁን በዚህ ዘመን እየጎዳን ያለ የምናወራው ወሬ ነው። አሁን እኔ በጎ መስሎ አሁን ሰው በብዙ ነገር ይሸወዳል። በነገራችን ላይ በጎ መስሎ የልቡን ሲያወራችሁ ዝም ብላችሁ ታወርታላችሁ። ምክንያቱም በደግነት ማለት ነው። ከዚያ ግን ያ ነገር ተቀይሮ ቅርጽ ዞል ሆኖ ሊመጣባችሁ ይችላል። እናሱ ምንድነው ማለት የፈለኩት ምንድነው መልካም ዘር የሆነ ልብ ያለው ሰው መልካም የሆነ ነገር እንጂ ክፉ ነገር አያወራም ማለት ነው። መልካም የሆነ ነገር ያስባል ማለት ሌት ተቀን የሚያስበው ስለ ነገር እግዚአብሔር እንጂ ስለ ነገረ ሰብ አይደለም። እነከሌ እዚህ ደርሰው እኔ እዚህ ወድቄ ቀረው ብሎ አያስብም። ተመስገን አምላኬ ከዚህ አንስተ እዚህ ያደረስከኝ ብሎ የራሱን ያመሰግናል። ስለ እነከሌ ስጦታ ሳይሆን ለሱ ስለተሰጠው ስጦታ ያስባል። እንደገና ደግሞ በየዕለት ተግባሩ መልካም የሆነ ስራ ይሰራል።
እስኪ እኛ ክርስቲያኖች አሁን ምን መልካም ስራ ሰራ? እዚህ አገር ከመጣሁኝ እንኳን እንግዲህ 3 ዓመት ለመድፈን ትንሽ ነው የቀረኝና ምን ሰራን ብላችሁ እስኪ ነው ቁጭ ብላችሁ አስባችሁ ታውቃላችሁ? ምን ሰራን? እንዲሁ ምናልባት በሀገራችን ድህነት ዞን አንቆል ሊሆን ይችላል። መስጠት መመጽወት እየፈለግ ልቡናችን እየሻተ ግን መመጽወት መስጠት አልቻልንም። እንደገና ደግሞ በጣም ብዙ ውጣ ውረድ ጎሎብን ያለ ማሟላት ስንወጣ ስንወር ብዙ ጊዜ አልፎብን ሊሆን ይችላል። እዚህ ግን ቢያንስ ያ ተሸፍኖልን እየኖርን እግዚአብሔር ቸር ስለሆነ በቸርነቱ እንደኛ ስራ ሳይሆን እንደሱ ቸርነት ሁላችንም ያሰብነውን ይሰጠናል። ሊዘገይ ይችላል እንጂ እግዚአብሔር ያሰብነውን ይሰጠናል። ግን እኛ ምን መልካም ስራ ሰራን? የምናፈራው ፍሬ 30 ነው 60 ነው 100 ነው? አሁን እያንዳንዳችን መጥቶ ከኔ ጀምሮ እግዚአብሔር መጥቶ አይበልብን እንጂ ምን መልካም ስራ ሰራ ብሎ ቢጠይቅ ምን ብለን እንመልሳለን? እንዲሁ ምን ፍሬ አፈራ 60 እንዲሁ 30 ይቅርና አንዲት እንኳን ቅንጣት ያህል ፍሬ አፍርታለሁ ተብለን ብንጠይቅ ምንድን ነው መልሳችን የሚሆነው? ስለዚህ ሁሉ ጊዜ ስለ ዘር መማሩ፣ ሁሉ ጊዜ ስለ ዘር ማስተማሩ አይጠቅምም። ፍሬ አፍርቶ መገኘት ነው። ምክንያቱም ዘሩ የሚዘራው ለምንድን ነው? ፍሬ አፍርቶ እንዲገኝ ነው። ያ ዘር ተዘርቶ ዝም ብሎ ዘር እንደሆነ ከቀረ ፍሬ አይገኝም። ለቀጣይ ዓመት የምንዘራው አናገኝም ማለት ነው። ያ ዘር ፍሬ ለማፍራት ግን ብዙ ጊዜ ያስፈልገዋል። ምን መሆን አለበት? መብቀል አለበት። ለመብቀል ፀሐይ ያስፈልገዋል፣ ዝናብ ያስፈልገዋል። ከበቀል በኋላ መታረም አለበት። እያንዳንዳችን አሁን የሚያቅተን ይሄ ነው፣ እራሴን ጨምሮ ነው። የኔም የራሴ ድክመት ይሄ ስለሆነ መታረም አለበት ማለት በጎውንና ክፉውን ጎናችንን ለይተን አውቀን በጎውን ማስቀጠል ክፉውን መተው አለብን ማለት። አሁን የሰው ልጅን ማረም ሂዶ ስንዴ መካከል ያለውን እንክርዳድ እንደመንቀል ቀላል አይደለም። የሚያስጨንቀው ነገር ይሄ ነው። ለምሳሌ ስለኔ ያስበው አንድ ሰው መጥቶ የኔን እያንዳንዱ ይሄ መልካም ያልሆነ ጎኑ ወይም ድክመቴን ቢነግረኝ በሳጫለሁ። እንዴት እንደዚህ ሊለኝ ይችላል? ምን አስቦ ነው? ከምን ተነስቶ ነው? ምናምን ብዬ አስባለሁ። ያ ግን አይጠቅመንም። ክርስቲያኑ የሚጠቅመን ያን ተቀብለን ጥለነው አስወግደነው መልካም የሆነው ብቻ ዘብተን እንጂ በገጠር አይታችሁ ከሆነ ካልታረመ ፍሬው በጣም ጥቂት ነው የሚሆን፣ ላያፈራ ይችላል። ምክንያቱም አረሙ ከእህሉ በላይ ሊወጣ ይችላል፣ አንቆ ይዘዋል ማለት። ስለዚህ መጀመሪያ መብቀል አለበት፣ ይታረማል። እንዲያውም የሚታረመው አንድ ጊዜ ብቻ አይደለም ማለት ብዙ ጊዜ ተደጋግሞ ይታረማል። ስለዚህ እኛም እስከ ዕለተ ሞታችን ድረስ ያ ፍሬ እስከሚታጭ ድረስ እንደሚታረመው እኛም እስከ ዕለተ ሞታችን ድረስ ከተፈጠርንበት ጀምረን ራሳችንን የትኛው መልካም ስራ ነው፣ የትኛው ክፉ ስራ ነው፣ የትኛውን ማስቀጠል አለብኝ፣ የትኛውን ደግሞ ቆርጬ መጣል አለብኝ ብለን እያረምን መኖር አለብን። እንደዚያ ከሆነ ትክክለኛ ክርስቲያን ነው። ከዚያ ማበብ አለበት፣ መጨረሻ ላይ መዘርዘር አለበት። ከዚያ ፍሬ ይጠልፋል፣ ያፈራል ማለት ፍሬው 30 60 100 ያማረ ፍሬ ይሆናል። ስለዚህ አሁን እኛ እያንዳንዳችን ብናየው አሁን ከኔ ህይወት ጀምሮ የእያንዳንዳችን ህይወት ግማሾቻችን ተዘርተን በተዘራንበት ያለን እንኖራለን። ያችን ዘሯንም እንዲሁ ያጠፋናት እንኖራለን። ሌላው ደግሞ የበቀለ ይኖራል። አንዱ ደግሞ ዝርዝር ላይ ያቋረጠ ይኖራል። አንዱ አበባ ላይ ያቋረጠ ይኖራል። ወደፊት ምንም ያለመሄድ ለብዙ ዓመታት እዚያቸው ላይ ቁጭ ያለ ነው። እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? አሁን ስንዴ ለምሳሌ በግንቦት ከተዘራ በጥቅምት የሚደርስ ከሆነ በአመት እንደዚያ ይደርሳል አይደል? የሆነ አመት ቆይቶ አያፈራም። የሰው ልጅ ግን ዘንድሮ ተዘርቶ እለቱን ተዘርቶ የመዳን ቀን ዛሬ ነው ብሎ ንስሐ መግባት እያለበት ለብዙ አመት እዚያው ያችን ይዟት ቁጭ ይላል። ምንም አይነት ፍሬ ሳያፈራ ምንም አይነት ለውጥ ሳይኖር እዚያው ባለበት ይቀጥላል። እና ይሄ ሜዳ ላይ ውጭ ላይ የሚዘራው ዘር ከኛ የበለጠበት ዘመን ነው። ለኛ የተፈጠሩት ግን ከኛ በልጠው ፍሬ እያፈሩ ያለበት ዘመን ነው። ለነገሩ ችግር ነው። እነሱ ባያፈሩ ደግሞ እርስ በርስ የሰው ልጅ አንዱ ያንዱን ስጋ መብላት ይጀምራል አይደል? እንዴ እነሱ ኑሮውም እኮ በጣም አስቸጋሪ ነው። ባይኖርማ ቀጥታ የሰው ስጋ መብላት ይጀምራል። ስለዚህ የኛ ፍሬያችን የሚወሰነው መጨረሻ ላይ ስንሞት እስከ ዕለተ ሞታችን ድረስ ባለው ጉዟችን ነው። ዘሩ ተዘርቷል። ያን ዘር ወደ ፍሬ መለወጥ አለመለወጥ የኛ የእያንዳንዳችን እጃችን ላይ ያለ ምርጫችን ነው።
እሳትም አለ ውሃም አለ። እጃችንን ወደ መረጥነው ሰደን በረከትም ሆነ መቅሰፍ የመቀበል ስልጣኑ በእኛ እጅ ላይ ነው። ስለዚህ እነሆ ዘሪ ሊዘራ ወጣ። ያ ዘር ማን ነው? የክርስቶስ ቃል ነው፣ ወንጌል ነው። እሱ በልቦናችን ተዘርቷል። በጣም ብዙ ዓመት ሰምተናል፣ ተምረናል። ብዙ ሊቃውንት አመስጥረው እያንዳንዷን አባቶቻችን ሊቃውንት የተረጎሟት ትርጓሜ ሳትቀር ሙሉ ሚዲያ ላይ ውላለች። ሁሉም እየተሰማ ምንም የተለየ ነገር የለም። በእኔና በእናንተ መካከል የተለየ ነገር የለም። በነገራችን ፍሬ ማፍራት አለማፍራት ልዩነቱም የሆነው ፍሬ የማፍራት ያለማፍራት ይሆናል። ስለዚህ ክርስቲያኖች እምላችሁ ነገር የመጨረሻው ምንድነው? ያው አንድ ሰው ፍሬ ማፍራት ከፈለገ መጀመሪያ ራሱን መልካም ማድረግ አለበት። መጀመሪያ ስለ ራሱ ማሰብ አለበት። እኔ ምንም ልሁን፣ እኔ የፈለገው ኃጢአት ስሰራ እዩኝ፣ ስለኔ አይመለከታችሁም። የራሳችሁን ግን ጉዞ ጀምሩ። የራሳችሁን መልካም የሆነ ጉዞ ጀምሩ። እሱ ምንድነው? መልካም ነገር ማሰብ ጀምሩ። መልካም ነገር ተናገሩ። ከዚያ መልካም ነገር ስሩ። ራሳችሁ መልካም ናችሁ እንዴ? እኔ በጣም ቆሻሻ በሆን አብራችሁ ከቆሻሻ ጋር መጨመር አለባችሁ እንዴ? ቆሻሻ የሆነ ነገር እኮ ስቶት የራስን መልካም መዓዛ ይዞ መቀጠል የሚያስፈልጋል አይደል? በነገራችን ላይ እግዚአብሔር ቸር ስለሆነ ስለደበቀው እንጂ በእያንዳንዳችን ውስጥ ያለው ቆሻሻ ቢሸት ታስባችሁታል? ኃጢአታችን አሁን ቢሸት ልክ ውጭ ላይ ያሰተን እንደምንጥለው ቆሻሻ ምን ነው እንደምንችል አስባችሁታል? ታዲያ እኔ ቆሻሻ እንደሆነ ካወቃችሁ ስለኔ ማውራት ለምን ያስፈልጋል? ስለ ቆሻሻ እኮ አይወራም። አስወግዶ ሌላ ቦታ ጥሎ የራሱን መልካም መዓዛ ይዞ ይቀጥላል። ታዲያ አንድ ሰው ደካማ እንደሆነ እያወቃችሁ ደካማ በሆነው ላይ ደግሞ ሌላ ቁስል ሌላ ነገር ጨምራችሁ እንዲወርቅ ለምን ታደርጉታላችሁ? ቅዱስ ጳውሎስ እኮ ያለን በሮሜ 14 ቁጥር 1 ላይ የደከመውን የበረታው ይሸከሙ። እስኪ በሉ በቃ እንደዚህ ያለ የሰው ልጅ ፍጹም አይሆንም። ስለዚህ የደከመ ሰው ካለ ያን የደከመ ሰው መሸከም አለበት። ሁለቱም እኩል ይጠቀማሉ። በጣም የሚገርመኝ ነው። የደከመውን በመሸከሙ ያ የደከመው ሰው ሂዶ ንስሐ ይገባል፣ ስጋውን ይበላል፣ ደሙን ይጠጣል። መጓዝ ካልቻለ ያደርሰዋል፣ መብላት ካልቻለ ያበላዋል፣ ያጠጣዋል። ብዙ ነገር አድርጎ ያሻግረዋል። ያ የተሸከመው ሰው ደግሞ በዚያ የተነሳ ገነት መንግስተ ሰማያት ይወርሳል። ሁለቱም ተጠቀሙ። ስለዚህ መልካም ዘር ሊዘራ ወጣ። ማን? ክርስቶስ። ወንጌልን አስተማረ። ወጥቶ ወርዶ ቀን ቀን በምኩራብ እያስተማረ ሌሊት ሌሊት በዚያ በደብረ ዘይት ዋሻ እያደረ ራሱን የሚያስጠጋበት ሳይኖረው አስተምሮናል፣ ዘርቶብናል። ከዚህ በኋላ ፍሬ ማፍራት አለማፍራት የኛ ዕጣ ፈንታ ይሆናል። ክርስቶስ ወንጌልን ያስተማረው የሚጠጋበት ዋሻ ሳይኖረው። እኔ በጣም የሚገርመኝ ከተከተሉት መካከል አንድ ሰው ምን ብሎ ጠየቀው? ክርስቶስ ሆይ ልከተልህን ብሎ ጠየቀው ይላል። ልከተልህ ማለት እንግዲህ ከሰማይ የመጣ አምላክ ነው። በጣም ባይለ ጸጋ ይሆናል። ባይለ ጸጋ ይሆናል። ጥበበኛ ነው። ስለዚህ ጥበቡን ተመሬ ከጸጋውም ተካፍዬ በጣም እኔም ባለጸጋ ሆናለሁ፣ ጥበበኛ ሆናለሁ ብሎ መጥቶ ጠየቀው። የዚህን ጊዜ ክርስቶስ ምን አለው? ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎችም ጎጆ አላቸው፣ ለክርስቶስ ግን ራሱን የሚያስጠጋበት ዋሻ እንኳን የለውም። አንዳች የሚያስጠጋበት ነገር አልነበረው። ስለ ገንዘብ፣ ስለ ልብስ፣ ስለ ቤት፣ ስለ እያንዳንዱ ነገር ክርስቶስ አስቦ አያውቅም። ያስተማረው ወንጌልን የሰራው እንደዚያው ነው። ዛሬ በተቃራኒ ወንጌልን እየተነጋገርን የምናስበው ስለዚህ ነው። ስለ ወንጌል አናስብም። ታዲያ እንዴት ነው መልካም ሊሆን ይችላል? መልካም የሚለው ሌላ፣ እኛ ደግሞ የምንኖረው የምናገረው የምናስበው ሌላ። ስለዚህ ተቃራኒ ነገር ይሆናል። በከንቱ ክርስቲያን ተብለን ግን የክርስቲያኖችን ሀገር ሳንወርስ የምንቀር ለምሳሌ አባታችን አላል የአባታችንን ሀብት ንብረት እንወርሳለን ብለን አስበን ግን የማንወርስ ሰዎች ሆነን ነበር። አሁን መሬትም ካለ ገንዘብም ካለ በአካውንት ብርም ካለ የከተማ ቤትም ካለ የአባታችን ገንዘብ ማንም አይነሳን ሄደን እንወርሳለን አይደል? ስለተወለን ልጅ ነን አስመስክረን። እኛም እያንዳንዳችን መጨረሻ ላይ የምንወርሰው እንደዚህ ሆነ። ተመስክሮ ብራብ አብልተኛል፣ ብጠማ አጠጥተኛል፣ ብታረዝ አልብሰኛል የሚለውን ምስክር አልፈን በቀኝ ቁመን ነው የምንወርሰው። ስለዚህ መልካም መስራት አለብን።
እግዚአብሔር በቸርነቱ መልካም ሰርተን ስጋውን መልሰን ደግሞ ጠጥተን የምንሰራቸው መልካም ፈቃድ ይሁንልን። በስብሐት ለእግዚአብሔር ወለወላዲቱ ድንግል የልዑል እግዚአብሔር ስም የተመሰገነ ይወደድልን። ቃሉን ላስተማሩ ለመምህራችን ቃሎት ያሰማልን፣ ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን፣ ተስፋ መንግሥተ ሰማያትን ያውርስልን። ለእኛም ለሰማ ለተማረ አንደበት 30 60 መቶ ያመረ ፍሬ ያፈርተን የክብሩ ወራሽ የስሙ ቀዳሽ እንድንሆን እግዚአብሔር ለእያንዳንዳችን ያድለን። አሁን የምንሄደው ወደ ጸበል ምናላችሁ እና ደግሞ ጸበል ጻድቅ ያዘጋጁ ወንድሞቻችን አሉ። ዛሬ ያው የመጨረሻው የገና ጸበል ጻድቅ ዛሬ እንጨርሳለን። የልደትን በዓል በዚሁ መልእክት ያው እንደምታውቁት የልደት በዓል የምናከብረው ረቡዕ ነው፣ በ29ኛው በዕለቱ ማለት ነው። ሁላችንም የግሩፕ ላይ መድበናል። አብዛኛው በፍላጎት የተመደበ ነው። ደስ የሚለው ያመዛዘነ ነው። ሁላችንም እንትን ያለ ነው እና ሁሉም ላይ ስላገኘን በጣም ደስ ይላል እና ሁላችንም በተሰጠን በተመደብንበት በሰዓቱ ተገኝተን በዓሉን በስነ ስርዓትና በደማቅ ሁኔታ እንድናስብና አብረን እንድናከብር የሚል ነው።